ሰላም የቪዲዮአችን ተከታታዮች በዛሬው ቪዲዮአችን የምናየው ስለ ጀረንድ እና ኢንፊኒቲቭ ነው። በዚህ ቪዲዮ ጀረንድ ምንድነው ኢንፊኒቲቭ ምንድነው ጀረንድ መች እንጠቀማለን ኢንፊኒቲቭን መች እንጠቀማለን የሚለውን ግልጽ ከሆነ ኤግዛምፕል ጋር እናያለን። በመጀመሪያ ጀረንድ ምንድነው የሚለውን እንይ። ጀረንድ ማለት ሲምፕሊ a verb with ing ነው። verb ከing ጋር ማለት ነው። ፎርሙም እንዴት ነው? verb አለ ፕላስ ing አለ። verb ማለት ምንድነው ብለናል ከዚህ በፊት በሰራነው ቪዲዮ verb አክሽን ወይም ድርጊት ነው። ስለዚህ አክሽን የሆኑ ወርዶች ከing ጋር ጀረንድ ይባላሉ። ለምሳሌ run አክሽን ነው አይደለ? ጀረንድ ሲሆን ፕላስ ing ይሆናል running ይሆናል። ሌላው study ስንል it's an action። ስለዚህ አክሽን ፕላስ ing ወይም verb ፕላስ ing ስናደርገው studying ይሆናል which is gerund። gerund ማለት ሲምፕሊ ይሄ ነው። ጀረንዶችን መቼ እንጠቀማለን የሚለውን እናያለን። ኢንፊኒቲቭ ምንድነው የሚለውን ካየን በኋላ ኢንፊኒቲቭስ ደግሞ ምንድናቸው? two plus verb ወይም two plus action ወርዶች ናቸው። ለምሳሌ ፎርማቸው እንዴት ነው? two plus base verb። ለምሳሌ run ከነበረ ወርዱ to run ይሄ ኢንፊኒቲቭ አረግ ነው ማለት ነው። study ከነበረ ወርዱ to study ስንል ኢንፊኒቲቭ ሆነ ማለት ነው። ስለዚህ አሁን ጀረንዶችን መች እንጠቀማለን ኢንፊኒቲቭሶችን መች እንጠቀማለን የሚለውን እንይ። በመጀመሪያ ጀረንዶችን መች እንጠቀማለን የሚለውን እንይ። ጀረንድ የምንጠቀመው መቼ ነው? verb እንደ ሳብጀክት ከሴንቴንስ መጀመሪያ ስናገኝ የሴንቴንሱ የመጀመሪያ ላይ አክሽን የሆነ ሳብጀክት ወይም ድርጊትን የሚያመላክት verb የሆነ ሳብጀክት ወይም እንደ ሳብጀክት የገባ verb ስናገኝ ing እንጨምርበታለን። ለምሳሌ እዚህ ጋር ምን ይላል? swimming is good for your health ይላል። እዚህ ጋር swimming ምንድነው? ድርጊት ነው አይደለ? verb ድርጊት ነው ብለናል። ሳብጀክት ምንድነው? verb ምንድነው? ኦብጀክት ምንድነው? እንዲሁም ሌሎችም ከዚህ በፊት በሰራነው ቪዲዮ ላይ ስለጠቀስነው አሁን ለጊዜው verb ማለት አክሽን ነው የሚለውን እንያዘው። ሳብጀክት ማለት ደግሞ የድርጊቱ ባለቤት ነው አይደለ? ስለዚህ swimming is good for your health ሲል እዚህ ጋር swimming verb ነው። በverb ሆኖ በሴንቴንሱ መጀመሪያ ላይ ነው የሚገኘው። ስለዚህ verb በሴንቴንሱ መጀመሪያ ላይ እንደ ሳብጀክት በሚቀመጥበት ጊዜ ing እንጨምርበታለን። ሁለተኛ ኤግዛምፕላችን ደግሞ ምንድነው? reading helps to improve vocabulary። reading ምንድነው? አክሽን ወርድ ነው which is verb እዚህ ጋር እንደ ሳብጀክት የሴንቴንሱ መጀመሪያ ላይ መጥቷል። ing እንጨምርበታለን። ምን አደረግነው ማለት ነው? ጀረንድ አደረግነው ማለት ነው። ስለዚህ ሁለቱም ሴንቴንስ ላይ እዚህ ጋር ስዊሚንግም ሪዲንግም የሴንቴንሱ ሜን ቲንግ ናቸው። ስለዚህ እንደ ናውን ነው እዚህ ጋር እያገለገሉን ያሉት ማለት ነው። በዚህ ጊዜ ing እንጨምራለን። ሁለተኛው ደግሞ ጀረንድን የምንጠቀመው ከፕሪፖዚሽን በኋላ ነው። ፕሪፖዚሽን ወርዶች ካሉ በሴንቴንሳችን ላይ ቀጣይ ያለው አክሽን ወርድ ከሆነ ወይም verb ከሆነ እሱ ላይ ምን መጨመር አለብን? ing መጨመር አለብን ማለት ነው። ፕሪፖዚሽን ከዚህ በፊት የሰራነው ቪዲዮ አለ ስለ ፕሪፖዚሽን። ነገር ግን ፕሪፖዚሽን ለዚህ ቪዲዮ ፕሪፖዚሽን ምን ማለት ነው የሚለውን ስናይ ፕሪፖዚሽን እነማን ናቸው? ኢን፣ ኦን፣ አት፣ ፎር፣ ዊዛውት እና የመሳሰሉ ወርዶች ፕሪፖዚሽን ይባላሉ። የበለጠ ለመረዳት ከዚህ በፊት የሰራነው ቪዲዮ ማየት ይቻላል። እነዚህ ወርዶች በሴንቴንስ ውስጥ ከመጡ ከነዚህ ወርዶች በኋላ ያለው verb ላይ የግድ ing መጨመር አለብን ማለት ነው። ለምሳሌ እዚህ ጋር ምን ይለናል? የመጀመሪያው ኤግዛምፕላችን she is interested in learning English። እዚህ ጋር ያለው ፕሪፖዚሽን ማን ነው? in። ፕሪፖዚሽን እነማን ናቸው ብለናል? in፣ on፣ at፣ for፣ without እና ሌሎችም አሉ። ሁሉንም ለማወቅ የበለጠ ስለ ፕሪፖዚሽን መረዳት አለብን። ነገር ግን እነዚህን ፕሪፖዚሽኖች በሴንቴንሱ ውስጥ ስናገኝ ቀጥሎ የምንጠቀመው ወርድ ing ሊኖረው ይገባል። የምንጠቀመው ወርድ ing ሊኖረው ይገባል።
ሶ ሁለተኛውን ኤግዛምፕላችንን ስናይ he apologized for ስላለ እዚህ ጋር ቀጣዩ word being መሆን አለበት። ስለዚህ he apologized for being late። ሶ ቀጥሎ ያለው verb ምን ሆነ ማለት ነው? ing ተጨመረበት which is gerund። ሶስተኛውን ኤግዛምፕል ስናይ they left without saying goodbye። እዚህ ጋር ምን አለ? without የሚለው preposition አለ። ስለዚህ ምን ጊዜም ከፕሪፖዚሽኖች በኋላ ላለው verb ing መጨመር አለብን ማለት ነው። ስለዚህ በዚህ መልኩ ከፕሪፖዚሽኖችም በኋላ ing እንጨምራለን ከፕሪፖዚሽን በኋላ ላሉት verboች። ሌላኛው ደግሞ gerundን የምንጠቀምባቸው አንዳንድ ወርዶች አሉ፣ ኮመን የሆኑ ወርዶች። ለምሳሌ enjoy፣ avoid፣ finish፣ stop፣ consider፣ suggest፣ mind፣ keep። ሶ እነዚህ verboች ምን ጊዜም they should be followed by ing። ሶ ከነዚህ verboች በኋላ ing ሊኖር ይገባል። ሶ እነዚህ ኮመን የሆኑ verboች ናቸው። ለምሳሌ I enjoy reading novels። እዚህ ጋር ምን አለ? enjoy አለ። ስለዚህ enjoy የሚለው verb ምን ጊዜ ing ባለው action word ወይም ደግሞ verb ሊከተለው ይገባል ማለት ነው። ወደ ሁለተኛ ኤግዛምፕላችን ስንመጣ she avoids eating junk food። ሶ avoid ምንድነው ብለናል? verb ነው። ሶ አንዳንድ verboች ደግሞ እነዚህን የመሳሰሉ verboች ከጎናቸው ing ያለበት verb ያስፈልጋቸዋል ማለት ነው። ሶ አንዳንድ verboች simply gerund ወይም ደግሞ ing የሚያስፈልጋቸው verboች አሉ ማለት ነው። ሶስተኛውን ስናይ they finished doing the project። እዚህ ጋር doing ለምን ተጠቀምን? እዚህ ጋር ያለው finished የሚለው word ምን ስለሚያስከትል ing ማስከተል ስላለበት፣ ከዚህ ቀጥሎ ያለው word ing ማስከተል ስላለበት ማለት ነው። ሶ ሲምፕሊ እነዚህን verboች መያዝ ይቻላል። enjoy፣ avoid፣ finish፣ stop፣ consider፣ suggest፣ mind፣ keep። ሶ እነዚህ ወርዶች ከመጡ ከነዚህ በኋላ ያለው word ing ያስፈልገዋል ማለት ነው። ሶ ጀረንዶችን በዚህ ጊዜ እንጠቀማለን። ሌላኛው ኢንፊኒቲቭስ ናቸው። ሶ ኢንፊኒቲቮችን መቼ ነው የምንጠቀመው የሚለውን ደግሞ የመጀመሪያ ኢንፊኒቲቭን የምንጠቀመው to show purpose ነው። ሴንቴንሱ የሆነን ነገር ፐርፐዝ እየተናገረ ከሆነ ኢንፊኒቲቭ እንጠቀማለን። ለምሳሌ የመጀመሪያው ኤግዛምፕል ምን ይላል? she studies hard to succeed። እዚህ ጋር ለምን እንዳጠናሽ ፐርፐዙን እየተናገረ ነው። ስለዚህ ፐርፐዝ የሚናገር የትኛውም ሴንቴንስ ምን ይወስዳል ማለት ነው? ኢንፊኒቲቭ ይወስዳል ማለት ነው። ሁለተኛውን ኤግዛምፕል ስናይ I went to the store to buy milk። ሶ እዚህ ጋር ምንድነው? I went to the store ለምን? to buy milk። ሶ ፐርፐዙን እየተናገረ ነው ያለው። ሶ ሁለቱም ጥያቄዎች እዚህ ጋር ለምን የሚለውን መልስ ነው የሚመልሱት ማለት ነው። ለምን አነበበች ስንል ወይም ለምን አጠናች ስንል ለምንድነው? to succeed ፐርፐዙን እየተናገረ ነው። why did I go store ለምንድነው የሄድኩት? to buy milk። ሶ እንደዚህ አይነት ፐርፐዝ የሚያሳዩ ሴንቴንሶች ሲኖሩ ምንጊዜም ኢንፊኒቲቭን እንጠቀማለን። ሌላኛው ኢንፊኒቲቭ መች ነው የምንጠቀመው የሚለውን ስናይ ከአድጀክቲቮች በኋላ። ሶ አድጀክቲቭስ እነማን ናቸው የሚለውን ከዚህ በፊት በሰራነው ቪዲዮ ላይ ምንድነው ብለናል? Adjectives are words that describe, modify or provide information about nouns and pronouns። ሶ አድጀክቲቭ የምንላቸው ወርዶች እነማን ናቸው? ናውንን ሊሆን ይችላል ወይም ፕሮናውንን ሊሆን ይችላል ዲስክራይብ የሚያደርጉ ወይ ሞዲፋይ የሚያደርጉ ወይ ደግሞ አዲሽናል ኢንፎርሜሽን የሚሰጡ ወርዶች አድጀክቲቭ ይባላሉ። ሶ ስለ አንድ ነገር ኳሊቲው ሊሆን ይችላል፣ ልክ እንደ ሳይዙን ሊሆን ይችላል፣ ከለሩን፣ ሼፑን ሊሆን ይችላል ወይ ታይፑን ሊሆን ይችላል የሚገልጹ ወርዶች ናቸው። ለምሳሌ ቢግ ስንል ምንድነው? አድጀክቲቭ ነው። ሶ ሬድ ስንል ለምሳሌ የሆነ ማቴሪያል አለን ሬድ ነው ስንል ወይም ደግሞ ቀይ ነው ስንል ሬድ ወይም ቀይ የምትለዋ ምንድነው? አድጀክቲቭ ናት። ምንድነው? ያንን እየገለጽን ያለውን
ማቴሪያል ነው የበለጠ ዲስክራይብ ወይ አዲሽናል ኢንፎርሜሽን የሚሰጠን። ራውንድ የሚለው ወርድ ለምሳሌ ዩኒክ የሚለው ወርድ ሶ ምንድናቸው እነዚህ የሆነ ማቴሪያል ወይም ደግሞ እዛ ጋር ያወራንለት ስላለው ነገር አዲሽናል ኢንፎርሜሽን የሚሰጡ ወርዶች ናቸው። ሶ አድጀክቲቭ የምንላቸው እነዚህ ነው። ለምሳሌ አድጀክቲቮች ካሉ ከዛ በኋላ ኢንፊኒቲቭ እንጠቀማለን ስንል ምን ማለት እንደሆነ እኔ ለምሳሌ የመጀመሪያው ኤግዛምፕል ምን ይላል? It is easy to understand. It is easy to understand. She was happy to see her friend. So እዚህ ጋር easy, happy, difficult የሚሉት ነገሮች ምንድን ናቸው? አድጀክቲቭ ናቸው። So አሁን ለምሳሌ this book is difficult to read አለን። She was happy to see her friend. It's easy to understand. So አድጀክቲቮችን በመናገኝበት ጊዜ ከአድጀክቲቮች በኋላ ያለው ኢንፊኒቲቭ መሆን አለበት ማለት ነው። ስለዚህ ምን ጊዜም አድጀክቲቮችን ስናገኝ ምን መጠቀም አለብን? ቱ ፕላስ ቨርብ መጠቀም አለብን። የቨርቡን ቨርቡ አለ፣ ቤዝ ቨርቡ አለ፣ እሱ ላይ ከሱ በፊት ቱ ጨምረን መጠቀም አለብን ማለት ነው። ለምሳሌ እዚህ ጋር ቨርቦቻችን እነማን ናቸው? አንደርስታንድ፣ ሲ፣ ሪድ ቨርቦች ናቸው አይደለ? ከነዚህ በፊት ምን መጠቀም አለብን? ቱ መጠቀም አለብን። ለምን? እዚህ ጋር ኢዚ፣ ሃፒ፣ ዲፊከልት የሚሉት ወርዶች አድጀክቲቭ ስለሆኑ። ሶ ሌላኛው ይሄ ነው። ከዛ በመቀጠል ደግሞ ልክ ቅድም ጀረንድ ላይ እንዳልነው አንዳንድ ቨርቦች አሉ ሁልጊዜም ኢንፊኒቲቭ የሚወስዱ። ሶ እነሱ ቨርቦች እነማን ናቸው የሚለውን እኔ ለምሳሌ እዚህ ጋር ያሉት ቨርቦች ምን ጊዜም ኢንፊኒቲቭ ይወስዳሉ። ለምሳሌ want, hope, decide, plan, agree, need, learn, promise የመሳሰሉ ወርዶች ምን ጊዜም ኢንፊኒቲቭ ይወስዳሉ። ምሳሌ እኔ they decided to travel abroad. ሶ እዚህ ጋር decide የሚለው ምንድን ነው? እዚህ ጋር ያለው የምናገኘው ወርድ ነው አይደለ? ሶ ምን ጊዜም decide የሚል ወርድ ሴንቴንሳችን ውስጥ ካለ የምንጠቀመው ቨርብ ምን ሊኖረው ይገባል? ቱ ሊኖረው ይገባል ወይም ደግሞ ኢንፊኒቲቭ ሊሆን ይገባል ማለት ነው። ሁለተኛውን ኤግዛምፕል ስናይ he promised to help me. ሶ እዚህ ጋር promise የሚለው ወርድ ኮመን ቨርብ ነው፣ ኢንፊኒቲቭ የሚወስድ ቨርብ ነው። ስለዚህ ከዚህ በመቀጠል የምናገኘውን ቨርብ ምን ጊዜም ኢንፊኒቲቭ አድርገን ወይም ደግሞ ቱ ጨምረን ልንጠቀም ይገባል ማለት ነው። ሶ የዛሬው ቪዲዮአችን ይሄንን ይመስላል። በተጨማሪም ጀረንድ እና ኢንፊኒቲቭን በተመለከተ ሌሎች ኤግዛምፕሎች እንዲሰሩላችሁ ከፈለጋችሁ ኮሜንት ላይ የስ እያላችሁ ጻፉ። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።